ዛሬ እድሉን አግኝቼ በብሔራዊ ቅርስ ጥበቃ እየጎበኘው ነበርና በቃ የተለያየ ነገር ነው ያየሁት። የሚገርማችሁ በቃ ባህላችን በየሀገሩ ያለ አጽም ምን አይነት ቅርስ እንዳለን ብዙ ነገር የሚያሳይ ነው። እዚህ ሁሉ ቅርስ ባለቤት ነበረች ኢትዮጵያ። ስለዚህ አሁንም እህት ወንድሞች በብሔር በዘር በማንነት ሳንለያይ ቅርሳችንን አንድነታችን አስጠብቀን የምንሄድበት ጊዜ ይመጣል። ሙስሊም ክርስቲያኖች ሁላችንም በመጸለያ